አሁን መስቀል ስናከብር የሚናደዱ ሰዎች አሉ የሉም? መስቀል አሁን ምን ያደርጋል? አሁን የተሰቀለውን ነው የምታከብሩት ወይስ የተሰቀለበትን ይላሉ። በቃ አንድ የሆነ ሰው ሲል ሰምተው ነው። አንድ ሞኝና ወረቀት የያዘውን አይለቅም። ስለ ክርስቶስ መስቀል የሚሰበከው ስብከት፣ ስለ ክርስቶስ መስቀል የሚከበረው በዓል፣ ስለ መስቀሉ የሚዘመረው መዝሙር፣ የሚደመረው ደመራ፣ የምናቀርበው በዓል፣ የምናከብረው በዓል ሁሉ ለሚጠፉት ምንድን ነው? ሞኝነት ነው። መስቀሉን አንገት ላይ ማድረጋችን፣ በመስቀለኛ መልበሳችን፣ በመስቀል ምልክት ማማተባችን፣ መስቀሉን በዓል ብለን ማክበራችን ለሚጠፉ ሰዎች ሞኝነት ነው። ለኛ ለምንድን ግን የማን ኃይል ነው? ዲያቆን ሄኖክ ኃይሌ ማለት እንግዲህ እንደሰማችሁት በኦርቶዶክስ ቤተክርስቲያን ውስጥ አሉ ከተባሉ መምህራን ውስጥ አንዱ ነው። ነገር ግን የመጽሐፍ ቅዱስን ቃል እንዴት አድርጎ እንደሚያጣምም መጽሐፍ ቅዱስ ሊል ያልፈለገውን እንዴት እንደሚያስብለው አንዱ ማሳያው ይሄ። እንግዲህ ይሄ ሰውዬ በዚህ እውቀቱ በዚህ አተረጓጎሙ የታወቀ መምህር ነው። በጣም የሚያሳዝነው እሱንና እሱን የሚሰሙ ለነገሩ እንኳን ዲያቆን ሄኖክ ኃይሌን ቀርቶ ዘበነን የሚሰሙና የሚከተሉ ስላሉ ብዙም የሚገርም ነገር አይደለም። ነገር ግን አትሊስት እንደው ይሄ ሰው አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18ን የመስቀሉ ቃል ለሚጠፉት ሞኝነት ለኛ ለምንድን ግን የእግዚአብሔር ኃይል ነው የሚለውን ቃል ምን ብለው እንደሚፈቱት መጻሕፍቶቹ የራሷ የቤተ ክርስቲያኒቱ አንድምታ ትርጓሜ እንኳን እንደው ለማየት እንኳን አይሞክርም ወይ? መስቀል የሚል ቃልን ባገኘ ቁጥር ስለ እንጨቱ ነው የሚያወራው ብሎ መተርጎም በራሱ በጣም የሚያሳዝን ነገር ነው። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 ላይ ያለው ቃል የሚያወራው ስለ ጌታችን ስለ ኢየሱስ ክርስቶስ የቤዛነት ስራ ነው። የመስቀሉ ቃል ማለት ስለ ጌታ ስለ ኢየሱስ ክርስቶስ መሰቀል መሞት ነው የሚያወራው። ስለሱ የምንናገረው ኢየሱስ ክርስቶስ ተሰቅሏል ብሎ መስበክ ለሚጠፉት ሰዎች ሞኝነት ነው፣ ለኛ ለምንድን ግን የእግዚአብሔር ኃይል ነው ይላል። የሚጠፉት ያላቸው ሁለት የኮሚኒቲዎችን ያነሳል እዛው ክፍል ላይ። የመጀመሪያዎቹ አይሁዶች ናቸው፣ ሁለተኞቹ ደግሞ አህዛብ ናቸው ወይም የግሪክ ሰዎች ናቸው። ለነሱ ይሄ ምን ተብሏል? ሞኝነት ተብሏል። ለምን? አይሁዶች ምንድን ነው የሚፈልጉት ከተባለ አይሁዶች የሚፈልጉት ምልክትን ነው። የግሪክ ሰዎች ደግሞ የሚፈልጉት ጥበብን ነው። ነገር ግን እኛ የምንሰብከው የተሰቀለውን ነው። የተሰቀለውን በምንሰብክበት ጊዜ ደግሞ ይሄ ለነሱ ማሰናከያ ነው፣ መጥፊያቸው ነው። ምክንያቱም እነሱ አይሁዶች በእንጨት የተሰቀለ ሁሉ የተረገመ ነው ስለሚባል ኢየሱስ ክርስቶስ ተሰቅሏል ብለን መስበካችን ራሱ የተረገመውን እንደ መስበክ ነው ለነሱ። እንደገና ደግሞ በብዙ የጀግና አማልክት ታሪክ የተከበቡትንና አዳዲስ ነገር ለመስማት የሚሰበሰቡ የግሪክ ሰዎችን ደግሞ ሰብስባችሁ ስለተሰቀለው ስለ ክርስቶስ መስበክ በራሱ ለነሱ ሞኝነት። ለነዚህ ሰዎች ጌታ እኮ ተሰቅሏል፣ ስለ ኃጢአታችን ሞተኛን ለማጽደቅ ተነሳ የሚል ስብከት ለነሱ ሞኝነት ነው። ስለተሰቀለበት አይደለም፣ ስለተሰቀለው። እኛ ግን የተሰቀለውን ክርስቶስን እንሰብካለን እንደሚል አንደኛ ቆሮንቶስ ምዕራፍ 1 ቁጥር 23 ይሄ ነው ማሰናከያ የተባለው፣ ይሄ ነው ሞኝነት የተባለው። አሁን አንተ ሞኝነት ነው ብለህ የምታወራው የእንጨቱ ጉዳይ አይደለም፣ የተሰቀለው የክርስቶስ ኢየሱስ የመሰቀል የቤዛነት ጉዳይ ነው። ሐዋርያው ጳውሎስ የተመካበት ገላትያ ምዕራፍ 6 ቁጥር 14 ላይ እኔ ለዓለም ከተሰቀልኩበት ዓለምም ለእኔ ከተሰቀለበት ከክርስቶስ ኢየሱስ መስቀል በቀር ለእኔ ሌላ ትምክህት ከኔ ይራቅ ሲል ስለ ጌታ ኢየሱስ የቤዛነት የመስቀል ስራ ማንሳቱ ነው። ብዙዎች የክርስቶስ መስቀል ጠላቶች ሁለው ይመላለሳሉ ማለት የጌታን ኢየሱስ ክርስቶስን መሰበክ የሚቃወሙን መሰበክ የሚቃወሙ ሰዎችን በተመለከተ የሚነሳ ነገር ነው እና የሚናገረውን አያውቅምና ይቅር በለው የሚባለው እንደነ ሄኖክ ኃይሌ ላሉ ሰዎች ነው። ተባረኩ።